ቀጥታ ሄጄ አናግረዋለሁ። እሱ ጋር ደግሞ እህቴ ነች እየተጠቃች ያለችው። አንቺ ሰው እንዳለሽ እኔ መንገር አለብኝ። እዚህ ድረስ መጥተሽ አልቅሰሽ አትሄጂም። ወንድምሽ አይደል እንዴ? ለምን ደሞ አታከብሪኝ? ምንድነው ራስ እንዴት ነው የምታየው? እና ዝም በይ እስኪ። አንቺ ማን ስለሆንክ ነው አንተ እህቴ እንደዚህ የምትናገራት? አጠገቧ እንዳደርስ ሰምተኛል አይደል? አጠገቧ ብትደርስ እሺ። ቤተሰብ ያው ይሄ ቪዲዮ እንዳይቋረጥ ያደረኩት እኔ ነኝ። በእርግጥ ቅድም እዛ ጋር የተከሰተውን ነገር እያንዳንዱን ነገር አይታቸዋል። በጣም ያናዳል። እኔ እንደ አንድ ወንድም በጣም ተናድጃለሁ የምር። ለምን እህቴ ነች። እህቴን ደግሞ ማንም ሰው ኢቭን ማናገር አይደለም ቀና ብሎ ራሱ እንዲያት የማልፈልግ ሰው ነኝ። ብቻ እኔ ይሄንን ቪዲዮ መልሼ የከፈትኩት በቃ እንደ ወንድም ማድረግ ያለብኝ ነው ማድረግ ስላለብኝ ነው እዚህ ድረስ የተገኘሁት። ስለዚህ ቀጥታ ሄጄ አናግረዋለሁ። እሱ ቀጥታ ሄጄ አናግረዋለሁ። እዚህ ድረስ መጥቼ ምንም ሳላረክ ሄድኩኝ እኔ ነኝ የሚቆጨኝ። እዚህ ጋር ደግሞ እህቴ ነች እየተጠቃች ያለችው። ስለዚህ ማድረግ ያለብኝን ነገር አደርጋለሁ። ምንም ይገባል ምናምን አይደለም። እዚህ ጋር ሰው እንዳሌለሽ አይደል እንዴ እንደዛ አድርጎ የሸኘሽ? ምን ማለት ነው? መተው የሚባል ነገር የለም። ወንድምሽ እኮ ነኝ አይደለም? እሱ ማንም ሰው እንዲናገርሽ አልፈልግም። ስለዚህ እናናገረዋለን። በደንብ እናናገረዋለን ማለት በቃ ልክ እኮ ነው። ቦቴን ያሳየኝ ልክ ነው። ቦቴን ያሳየኝ። ከዚህ በኋላ ምን ማለት ይኸውልሽ፣ ትሰሚኛለሽ? ቦታ ምናምን የሚባል ነገር የለም። እዚህ ጋር ወንድምሽ ነኝ። እንደ ወንድም ደግሞ ማድረግ ያለብኝን ግዴታ ማድረግ አለብኝ። ይሄንን ደግሞ እንዳላደርግ መከልከል የለብሽም አንቺ። ስለዚህ ወንድምሽ ነኝ። እንደ ወንድም ሄጄ አናግረዋለሁ። ማን ስለሆነ ነው አንቺ እንደዚህ የሚያደርግሽ እንዴ? ለምንድን ነው በሱ ምክንያት ልታለቅሽ የሚገባው? ምን ሆነሽ ነው? ስለዚህ እናናግረዋለን። ነይ ተነሽ። አይደለም ቆይ ወንድሜ፣ ኖ አይደለም። ተነሽ እናናግረዋለን። አይደለም ወንድሜ፣ ነይ። ቆይ ሚኪ፣ አይደለም ነይ። ምንም ስማኝ ምናምን የለም እንዴ። አንቺ ምን ሆነሽ ነው? እህቴ እኮ ነሽ አይደል እንዴ? እኮ ሚኪ፣ ስለዚህ እህቴ ነሽ አይደል? እህቴ ነሽ አይደል? አንቺ ላይ ደግሞ ምንም ነገር እንዲፈጠር አልፈልግም። ገብቶሻል አይደል? እዚህ ድረስ መጥቼ ዝም ብዬ መሄድ አልፈልግም። ገብቶሻል አይደል? ስለዚህ እንሂድ በቃ ነው። ምን እንደሆነ ታውቃለህ? በቃ ልክ ነው። እሱ ከሷ ጋር አይደል መሆን የፈለገው? ይሁን። እኔ እኮ ደስተኛ ነኝ እኮ ነው ይላሱ። ግን በቃ እሱም ጥፋቱን እያመነ አይደለም፣ እኔም ደግሞ በእኔ በኩል ልክ ነኝ። ስለዚህ ምንም ማለት አይደለም። እኔ እዚህ ጋር ይኸውልሽ ስላለፈው ነገር ምንም የሚመለከተኝ ነገር፣ ለአንቺ ግን ክብር ሊኖር ይችላል። ገብቶሻል አይደል? እዚህ ድረስ ጠርቶ አንቺን እንደዚህ ማድረግ የለበትም። ለሱ ብለሽ ማልቀስ የለብሽም። ለምን ወንድም አለሽ። ገብቶሻል አይደል? እኔ እዚህ ጋር ቆሜ ምንም ነገር እንዲከሰት አልፈልግም። ስለዚህ ነው ይላል አይደለም? ቆይ ነይና አናግረው። ምንም ምክንያት ለምንድን ነው ምክንያት እንትን የምትይኝ? ምን ማለት ነው ይቅርብን ማለት? ምን ማለት ነው ይቅርብን ማለት እንዴ? አይደለም ይቅርብን፣ የእውነት ይቅርብን፣ ይሄ ነገር ይቅርብን ማለት ምንም በቃ አይደለም። እሱም በሱ በኩል ልክ አይደለም፣ እኔም ደግሞ በእኔ በኩል ልክ ነኝ። ልክ አይደለም እኮ በደንብ መንገር አለብኝ። አንቺ ሰው እንዳለሽ እኔ መንገር አለብኝ። ወንድምሽ ነኝ አይደለ? ወንድምሽ ነኝ። ስለዚህ እንደ ወንድም ማን እንዳላት እኔ ለሱ ማሳየት አለብኝ። ገብቶሻል አይደል? አዎ እኮ ይገባኛል እኮ ወንድም ነይ አይደለም ወንድም ነይ። ስለዚህ ነይ እንዴ ጭራሽ አልሰማም ልትይ ነው እንዴ? አይደለም እዚህ ድረስ መጥተሽ ታዲያ አልቀሰሽ ልትሄጂ ነው? እኔ እዚህ ቁጭ ብዬ እኮ የራሴ ጉዳይ ነው ያስለቀሰኝ። አይመለከተኝም ስለ ራስሽ ጉዳይ። ነይ እናናግረዋለን። ነይ እንዴ አንቺ ትንሽ እንኳን ድጋሚ ልትጣላ ነው ከሱ ጋር? አልጣላም ምናምን አልፈልግም። ይኸውልሽ አልጣላም። ስማኝማ እሱ እየመሰለ ያለው እኔ ከሌላ ሴት ጋር ስለሆነ እኔ እየቀናው ነው እየመሰለ ያለው እንጂ የሱ እኔ ላይ መቀየር እንደዚህ በጣም ገርሞኝ እንደዚህ መሆኔ እየታየ አይደለም። ይኸውልሽ ሲቀጥል ደግሞ እሱ አሁን እያሰበ ያለው ምንድነው? ቀንደሽ ነው እንደዚህ አብረን ስለሆነ ነኝ። እሺ እኔ ስሚኝ፣ ታላቅሽ ነኝ አይደለ? ታላቅሽ ነኝ። እሱማ እኔ በቃ ስለዚህ ለምንድን ነው እኔ የማሰሚኝ? አልጣላም። ሄጄ ግን ብቻሽን እንዳልሆንሽ እነግረዋለሁ። አልጣላም። እላፊ አልሄድም። ለምን እጣላለሁ እኮ ግን እነግረዋለሁ። አስጠነቅቀዋለሁ። ምን ያህል ክብር እንዳለሽ እነግረዋለሁ። በስርዓት ሴት ልጅን ማክበር እንዴት እንዳለበት አሳየዋለሁ። ስለዚህ ንግድ ነኝ፣ ታላቅሽ ነኝ። ስሚኝ አይደለም እኔ እንድትጣሉና በእናትህ ሚኪ ስማ፣ እኔንም ተረዳ። ምን ማለት ነው እንዴ? አንቺ ወንድምሽ እኮ ነኝ እንዴ? ያንቺ ማልቀስ እንደ ቀልድ የሚሰማኝ ምናምን ነው እንዴ የሚመስልሽ? አይደለም ይገባኛል። እና ታዲያ በቃ ማለት እኔ የራሴ ጉዳይ ነው ያስለቀሰኝ። ለምንድን ነው የምትሆው? በቃ በጣም ስለገረመኝ ነው ያስለቀሰኝ እንጂ ሌላ ነገር አይደለም። ለምንድን ነው የምትሆው እንዴ? እህቴ እኮ ነች የተነካቸው አይደል እንዴ? ጭራሽ እንዳግዝልሽ ሁላ ለምንድን ነው እድል ማሰጪኝ?
ወንድሜ በእናትህ እዚህ ድረስ መተሽ አልቅሰሽ አትጂም። ስለዚህ ነግረዋለሁ። ማስጠንቀቂያ ብቻ ነው የምሰጠው። እውነት አልጣላም። ይኸውልሽ አልጣላም። አይ ነው መንገር ብቻ ነው እኮ አትጣላም። አውቃለሁ ወንድሜ በቃ አይ ነው እንደምትወደኝ አውቃለሁ፣ እንደምታስብልኝ አውቃለሁ ምናምን፣ ግን ይቅርብን፣ እሱን ማናገር ምናምን ይቅርብን። በቃ ቶ እንደፈለገ ይሁን በቃ እሱ ቶ የምሬን ነው በቃ እንደፈለገ እሱ ቶ በቃ። ቆይ እዚህ ድረስ መተሽ እንደዚህ ሆነሽ ለምንድን ነው የምንሄደው? እሺ እኔ ልሂድ ብቻዬን ሂጅ ላናግራት። በቃ እንደውም አንቺ ይዙኝ፣ እውነት አንቺ ይዙኝ። ሲጀመር እንድትናገረው አልፈለኩም። በቃ ማለት ሌላ ነገር ነው ደግሞ አሁን አንተ ሄደህ ስታናገር ምንም ሌላ ነገር አይመጣም፣ ሌላ ነገር አይመጣም። እንደውም ክብሩ ነው የሚጨምረው። ምን ያህል ክብር እንዳለሽ ማሳየት እፈልጋለሁ። ምን አይነት ወንድም እንዳለሽም እኔም ለሱ ማሳየት እፈልጋለሁ። አንቺን በእንደዚህ አይነት መንገድ በእንደዚህ አይነት ስሜት ከዚህ ውስጥ ሊያስወጣሽ ወይ የሆነ ነገር ሊጫወትብሽ አልፈልግም። እኔ ለምን ወንድምሽ ነኝ። ገብቶሻል አይደለ? ስሚኝ፣ አሁንም ቢሆን እኮ እየሰማሽኝ አይደለም አይደል? ስለዚህ ታላቅሽ ነኝ እንዴ። ከመቼ ወዲህ ነው አንቺ እንደዚህ መልስ መመለስ ምናምን የጀመርሽው? ስለዚህ እኔ ልናናግረው አልጣላም። መልእክት ነግሬው አስጠንቅቄው እንለያያለን። አለቀ እኮ ችግር። እኔ ስማኝ፣ አይሁን እኔ በህይወቱ አልገባም። ወይኔ ከዚህ በኋላ እኔ አቤል የሚባል ሰው ህይወት ውስጥ አይኖርም። በቃ ቶ እንደፈለገ እሱ እንደፈለገ እሺ፣ አይኖርም፣ ግን ያንቺን ክብር ማወቅ አለበት። አስጠንቅቀ ነው እስከ መጨረሻው ከህይወትሽ ይወጣል። ገብቶሻል አይደል? እናት እንዳትጣሉ ድጋሚ። አንጣላም፣ ማናገር ብቻ ነው። ለምንድን ነው እሺ ማቲ እንዴ? እኔ እጄ እኮ ማናገር አቅቶኝ አይደለም፣ አንቺን ፈርቼሽ አይደለም። ወንድምሽ አይደል እንዴ? ለምንድን ነው የማታከብሪኝ? እንሂድ እናናግረው፣ እንሂድ እናናግረው። ነይ እንሂድ። እኔም ማናግረውን አውቃለሁ። ነይ ኧረ በእናትህ ከፈለግሽ ተመለሽ ይዘው ስማ። ምን አቤል ማለት አንተ ነህ? ምንድነው? ራስን እንዴት ነው የምታየው? ማለት ወንድም አይደለም። ይቅርብን፣ በእናትህ ይቅርብን። በእናትህ ዝም በይ እስቲ አንቺ ዝም በይ በቃ። ይኸውልህ አንድ ነገር ልንገርህ። ማን አቤል ነው ስምህ? ይኸውልህ ወንድሟ ነኝ። እሺ ያረካትን ነገር እያንዳንዱን ነገር ዛሬ የተከሰተውን ነገር እያንዳንዱን ነገር አይቻለሁ። ምን አረኳት? አንተ ምንም ስልጣን የለም እሷን እንደዚህ ለማለት። መታኝ እኮ ነው የሄደችው። ምን አረኳት? በጥፊ መታኝ እኮ ነው የሄደችው። የመታች ያረገችውን ስለነገረች ነው እንዴ? አንተ ትንሽ እንኳን ክብር ነገር የለም እንዴ? ትንሽ ማለት ማን ስለሆንክ ነው አንተ እህቴን እንደዚህ የምትናገራት? እህቴን እንደዚህ አልቀሳ እስከምትመጣ ድረስ የምትናገራት ማን ስለሆንክ ነው አንተ? አልገባህም? ራስን እንደምንድን ነው የምታየው እንዴ? ምን እንደ ሌሎቹ ሴቶች ምናምን ነው እንደምታያት አንተ? መሀላችን የተፈጠረ ነገር ነበር። እሱን ነገር ፊክስ እናድርገው እና በመሀሉ የተፈጠረውን ነገር እንደዚህ ነው እንደምፈታው? እሱ አልቅሳ እስከምትሄድ ድረስ ነው እንደምፈታው? ምን ማለት ነው? ምን አረኳት ማለት? ይሄው መታኝ እኮ ነው የሄደችው። ያየች እኮ ነው መታ ስለሄደች ነው እንደ እያለቀሰች የመጣችው። እንደዚህ አታናግረኝ ማለት እንደምታናግረኝ። ስማኝ፣ እየሰማኝ ነው። ይኸውልህ ስማኝ፣ አሁንም ቢሆን ካንተ ጋር ልጨቃጨቅ ኦር የሆነ ነገር ልል ምናምን አይደለም የመጣሁት፣ ላስጠነቅቅ ነው። ስነ ስርዓትን ያዝ። ምን አረኩኝ? ይኸውልህ ስነ ስርዓትን ያዝ። ዝም በይ አንቺ፣ ስነ ስርዓትን ያዝ። ኢቨን ቱ አንቺ ዝም በይ። አቤት እንዳትናገር። ይኸውልህ ስማኝ፣ አሁንም ቢሆን ከሴት ልጅ ጋር አፌን ልከፍት አይደለም የመጣሁት እኮ። እሷን እንዳትናገራት። እሱን እንደፈለክ ማሰብ ትችላለህ። አጠገቧ እንዳትደርስ ሰምተኛል አይደለ? አጠገቧ ብትደርስ ይኸውልህ፣ አጠገቧ ብትደርስ ከኔ ጋር ትጣላለህ። ትሰማኛለህ? ወንድሟ ነኝ፣ ወንድ ነህ። ከዚህና የዛኔ እንተያያለን። እናንተ አጠገቧ ድረስና እንተያያለን። ለምደነፋው ማለት ይሁን ኮል ለምን አትናገርም? ወደ ሌላም እርምጃ ሄዳለሁ ከፈለኩኝ። ገብቶሃል አይደል? ወደ ሌላም እርምጃ ሄዳለሁ። ያረካትን አንተ ራስህ ታውቃለች። ይኸውልህ አንድ ነገር ልንገርህ፣ በሰላም ስለተለያየ መሰለኝ እያለቀሰች የመጣችው። ፍቅረኛዬን አትናገሪ ማለት በጥፊ አስመትሱኝ ሄዳ እኮ። ያንተን ፍቅረኛ እዚህ ቪዛን ካይ ይዘህ መሄድ ትችላለህ። እሷ ጋር መታ አይደለም እንትን የምትለው። በቃ ወደ ሌላ ነገር ውስጥ መግባት። ይኸውልህ ስለዚህ የፈለከውን ግባ። የፈለከውን ወደ ሌላ ነገር መግባት ትችላለህ። ይኸውልህ እንደ ወንድም ግን ሁለተኛ አጠገቧ እንዳትደርስ፣ ህይወቷ ውስጥ እንዳትገባ። እንዴ አንተ አራዳ መሆንህ ነው እንዴ? ወይስ እንደ ሌሎቹ ሴቶች ስላልሆነችልህ ነው? እንደ ሌሎቹ ሴቶች ስላልሆነችልህ ነው? ምን አንተ ማስቀናት ነው በአንተ ቤት? አሁን ማለት ማስቀናት ነው ማለት እኮ ነው። ስለምደብቃ ነው አይደለም? ማስቀናት ነው ማለት። ይኸውልህ ስለዚህ
ይሄ ከገባ ከዚህ በኋላ አጠገቧ እንዳትደርስ። ማንን ነው የማፈቅረው? እያስገደደኝ እንደዛ ስለሆነ ነው። የማይሆን ነገር ተፈጥሮ እሱ ጥፋቱን አያምንም ድርቅ ያለ። ስለዚህ ይኸውልህ ስማኝ፣ አንቺ ቆይ ዝም በይ፣ አንቺ ዝም በይ ቆይ። ስማኝ፣ እየሰማኝ ነው አይደል? ወንድ ልጅ ነህ። ይኸውልህ ስማኝ፣ ለምንድን ነው የማልጨው? ሌላ አላፊ ነገር ውስጥ ልገባ እችላለሁ እንዴ? አትጩ ምናምን ትላለህ እንዴ? ይኸውልህ አጠገቧ ትደርስና ማለት ነው እመነኝ፣ እኔ አጠፋለሁ። ወንድ ልጅ ነው ይገባል መቼስ። እሺ አጠገቧ ድረስና ይኸውልህ ደግሞአለሁ፣ አጠገቧ ድረስና ያልቅልሃል። እሺ ይሄ እንደ ሌሎቹ ሴቶች አይደለችም። እሺ የኔ እህት ምን ይዘህ ነው ቆይ እንደዚህ የምታወራው? እኔ እኮ ደግሞ ጥጋቡ ነገር ያለው እኮ እንደም አይገባውም። ስለዚህ ችግር የለም ተውና ወንድ ይኸውልህ ያስጠነቀኩ ነው። እሺ አጠገቧ እንዳትደርስ፣ የምሬ ነው። አጠገቧ እንዳትደርስ ደግማ እሷ አጠገብ እንዳትደርስ አይደለም እሱ አንተ አጠገብ አልደርስም። አይገርምህም? ጎበዝ ሂዱ በቃ ጨርሳችኋል። በጣም ነው የምትገርመው። አይ በቃ ጨረስካ። መፎከር አይደለም እያስጠነቀኩ ነው። መፎከር አይደለም። እሺ እያስጠነቀኩ ነው። አጠገቧ ብትደርስ ይኸውልህ ታያለህ። ይኸውልህ በራስህ እንትን ትላለሽ። ነግሬሃለሁ እኮ ወንድሜ፣ የማይሆን ነገር ነው የሚፈጠረው። እሱ ጥፋቱን ይኸው አስታውስ ያልኩህንሽ እያንዳንዱን ነገር አስታውስ። እገልሃለሁ አጠገቧ ብትደርስ። ጥፋቱን አያምንም። አይታታለ እንዴት እንደምትናገር ታዲያ። እሺ አሁን እኛ ነን ጥፋተኛ? እኔ ነገሮች ከአቅሜ በላይ ነው የሚሆኑት። እኔ ግራ ነው የሚገባኝ ማለት ከእንደዚህ አይነት ወንድ ጋር እንዴት ብለሽ ነው ማለት አንቺ ራሱ ምን አይነት ግንኙነት ነው የጀመርሽው? እኔ ወንድሜ ነው። ምንም ሌላ አይነት ግንኙነት የለም። በቃ ባየው ነገር አብረን ሆነን አገኘሁት። ከዛ በኋላ ተቀየረ። እንደምታየው ነው በቃ ማለት እኔ ሰው በዚህ ያህል መጠን ይቀየራል ብዬ አላሰብኩም ነበር። እኔ አሁንም ቢሆን ቃል ስለገባሁልሽ ነው። ትሰሚኛለሽ? ወንድምሽ ነኝ። ያንቺ ክብር ያሳስበኛል። ሌላ ነገር ውስጥ መግባት አቅቶኝ አይደል? ገብቶሻል አይደል? ለአንቺ ግን ቃል ገብቻለሁ። እዚህ ጋር ተጣልቼ ምንም የሚፈጥረው ነገር የለም። ስለዚህ አንቺም በቃ ተስተካከይ። መምረጥ ያለብሽን ወንድ ምረጪ። ህፃን አይደለሽም አይደል? እኔ እኮ እንደምትወጪ አይደለም። በቃ ጓደኛሞች ነበር ታውቃለህ የነበርኩበት እንዴ። ልጅቷስ ምንድን ነች? እኔ አላውቅም። ጭራሽ እኮ አብራ ራሱ ከሱ ጋር አፍላፊ ትከፋፈታለች እንዴ። እኔ ግራ እኮ ነው የገባኝ። እንዴ አንቺ ፍቅረኛ ነው የሷ ፍቅረኛ ነው? እኔ ፍቅረኛ አይደለም። ግን በቃ የሆነ ታይም ላይ ተዋወቁ። ከዛ በኋላ ምን ሆነ እንደሆነ አላውቅም። ማለት ተቀየረች። ለምን የተጀመረው ሲጀመር ጸቡ እኮ አብረው ተቀምጠው መጀመሪያ ነው የቀጠርኩት። ከዛ እሱ መጣ። ከዛ መጥቶ ጠራት። እንደ ጠራትም አልነገረኝም ነበር። ከዛ መጥተው እኔን ቁጭ አድርገው እዛ ጋር ይሳሳማሉ። ከዛ ሰው ጭራሽ ያያቸዋል። ሰው እያያችሁ ነው። ተው ቀንተሽ ነው ወይ? ተው እንደዚህ አይደረግም። ቀንተሽ ነው ወይ? ይሄን ያለ ራሱ አንቺ ፍቅር መስጠት የለብሽም። እንደዚህ ስላረጋችሁ ተው እንደዚህ ማድረግ የለባችሁ ምናምን ስላቸው ነው ድጋሚ እንግዲህ ቀንተሽ ነው እንደዚህ ነው ምናምን አፍቅረሽዋል ምናምን ውስጥ የገቡት እንደዛ ነው። ይሄን ያህል ግን እኔ ከህይወቴ ማስወጣት ነው የምፈልገው እነሱ። አሁንም ቢሆን የምፈልገው እንደዛ ነው። ይኸውልሽ አሁን ላይ መናገር ያለብኝን ተናገርኩ። ከዚህ በኋላ ግን ከዚህ ልጅ ጋር ምንም አይነት ግንኙነት እንዳይኖርሽ ነገም እንደዚህ አይነት ነገር ተፈጥሮ እኔ መጥቼ መጣላት አይቀርም። በነጋታው እንደዚህ አይነት ነገር ከተከሰተ እመኝኝ እኔ ለመጣላት ነው የምመጣው፣ ለመነጋገር አይደለም። አሁንም ቢሆን ለአንቺ ቃል ስለገባው ነው አናገሩ ያልኩት። ኢቭን ሰው የሚነክሰው ነው። አብሯት ያለችውም ልጅ በጣም የምታስጠላ ልጅ ነች። ሰው እንኳን በትክክል ለማናገር ያልቻለ ልጅ እንዴት አንቺ ከሱ ጋር ራሱ ግንኙነት ትጀምሪያለሽ? የምሬን ነው። ቃል ስለገባው ነው ሌላ ነገር ውስጥ ያልገባሁት። ከዚህ በኋላ ግን እንደዚህ አይነት ግንኙነት እኔ አላውቅም። አንቺ ግን አስቢበት፣ በደንብ አስቢበት። ፋሚሊ በጣም ይቅርታ ሰሞኑን ለተፈጠረው ነገር በጣም አድርጌ ይቅርታ ጠይቃለሁ። እንደዚህ ይፈጠራል ብዬ አላሰብኩም ነበር። ነገሮች ባላሰብኳቸው መንገድ ነው እየሄዱ ያሉትና ከአንዴም ሁለቴ ዛሬ ሁለተኛ ቀን ነው በሰላም እናወራለን በሰላም እንትን እናደርጋለን ብዬ አስቤ የሄድኩትና እንደምታዩት ነው። ምንም አላውቅም። ምንም ደስ የሚል ነገር የለም። ለምን እንትን እያለ እንደሆነ አልገባኝም። ለምን እንደዚህ እየተቀየረ እንደሆነ ምናምን አልገባኝም። እኔ እኮ ንቀቱ ከምንም በላይ እኮ ንቀቱ ነው ያናደደኝ። አይሰማህም? እኔ እኮ ያልገባኝ ነገር ደግሞ እኔ እንደዚህ ነው ይሄ ነው እኔ ቀንቼ ሳይሆን እንደዚህ መደረግ የለበትም ይሄ የኛ ባህል አይደለም እንደዚህ አይደረግም ስለው አንቺ ቀንተሽ ነው
ቀንተሽ ነው ምን አደረግን? መሳሳማችሁ ልክ አይደለም። አይ ጉንጯ ከቅናት ጋር ምንም የሚያገናኘው ነገር የለም። በቃ ይኸውልሽ አንድ ነገር ልንገርሽ። ይኸውልሽ አሁንም ቢሆን ምነግርሽ እሱ የምትወጂው ነው የመሰለው። የምትወጂው ስለመሰለው እንደዚህ አይነት ነገር ውስጥ ገብቶ አንቺን ለማስቀናት ሌላ ነገር ለማድረግ ነው የሚፈልገው። እንደዛ ሲጀመር እኮ አላሰብኩም ማለት እንደዛ ነገር አላሰብኩም። እኔ ምንድነው ልክ አይደለም። እኔ እኮ የሁለቱን አብረው መሆን እኮ አይደለም እየተቃረንኩ ያለሁት የእነሱን አብሮነት ሳይሆን ልክ መጀመሪያ ልክ አይደለም። እኔ ፊት መተው እንደዛ ቁጭ ብለው እኔን ኢግኖር አድርገው እነሱ እዛ ጋር እንደዛ መተቃቀፋቸው የኔ ፍቅር የኔ ማር ያለ አንተ ማደር ምናምን አልችልም ማለታቸው ልክ አይደለም ነው። በጣም ልክ አይደለም እንዴ አንቺ። ቢያንስ ይሄ እንኳን ስነ ስርዓቱ ላይ እኮ ይነግርሻል። ምንም ስነ ስርዓት የለውም ልጁ ራሱ። እኔ አሁን ነው እንደዚህ ሆኖ ነው መቼ እንደዚህ እንደሆነ አልገባኝም እኮ ለምን እንደዚህ የሆነ እንዳለም እኔ ጭራሽ አልገባኝም። የእውነት ወንድሜ ጭራሽ ማለት እኔ ግራ ነው የገባኝ። ለምን እንደዚህ ያደረገ እንዳለ ምናምን አልገባኝም። ስለዚህ ይኸውልሽ ከዚህ በኋላ ያለውን ነገር እኔ ላንቺ አልነግርሽም። እንደ ወንድም ማድረግ ያለብኝን ነገር ላንቺ ማገዝ ያለብኝን ነገር አድርጌያለሁ። ገብቶሻል አይደለ? ህፃን አይደለሽም። እንደዚህ አድርጊ ምናምን ብዬ የምነግርሽ ወንድም አይደለሽም። ትልቅ ሆነሻል አሁን። ስለዚህ ማድረግ ያለብሽን በስርዓት አድርጊ። ራስሽን አስከብሪ። ማንም ከመሬት ተነስቶ እንደዚህ እንዲናገርሽ አታድርጊ። እኔ አሁን ቃል ስለገባሁልሽ ነው እንጂ ሌላ ነገር ውስጥ መግባት እንችል ነበር። ተጣላን፣ ተደባደብን፣ ምንም የምፈጥረው ነገር የለም። ገብቶሻል አይደለ? ስለዚህ ራስሽን ለማስከበር ሞክሪ። በቃ አሁን እሱ የልብ ልብ የተሰማው የምትወጂው መስሎት ነው። በቃ የወላ ድራ እንትን ውስጥ የገባው በቃ አንቺ ደግሞ በዛ ነገር ተናደሽ በቃ ሌላ ስሜት የሚያስጠላ ስሜት እንዲሰማሽ ምናምን ነው። እንደሱ አይደለም እኔ እያልኩት ያለሁት እሱ እኮ አምጥቶ እሷን ይቅርታ በይ ብሎ እኮ የገፋፋኝ ምንድነው ትቀኛለሽ፣ ስለዚህ ባለጌ ነሽ አይደል? ደግሞ እኮ ድፍረቱ የምሬን እኮ ነው። ድፍረቱ እንዴት ይቅርታ ጠይቂያት ይላል እንዴ? ጭራሽ አንቺን እንደዛ ማድረጉ ሳያንስ ለልጅቷ ይቅርታ አድርጊላት ብሎ ጭራሽ ጭንቅላት ያለው ልጅ አይደለም። አያገናዝብም። ምንም የሚያደርገውን ነገር ራሱ አያውቅም። ስለዚህ ማድረግ ያለብሽን ነገር አድርጊ። ማስከበር ካለብሽም ራስሽን አስከብሪ። ለምን እንደዚህ አይነት ነገር ውስጥ ትገቢያለሽ? እኔ ግራ ነው የገባኝ። ዛሬ መጥቼ ግራ አጋባሽኝ እኮ የምሬን። እውነት መጥቼው ቤት እኔ በጣም ደስ የሚለኝ የምሬን። በቃ ቃል አስገባሽኝ። እኔ ላንቺ መቆም ነው ያለብኝ። ለምን እንደ ወንድም ማገዝ ያለብኝን ነገር ማገዝ አለብኝ፣ ግዴታዬ ነው። የእህቴ ክብር ደግሞ ከምንም በላይ ነገር ያሳስበኛል። ገብቶሻል አይደል? ስለዚህ ከዚህ በኋላ ለሚመጣው ነገር ለእያንዳንዱ ነገር የራስሽን እርምጃ ወሰጂ። ገብቶሻል አይደል? ከዚህ በኋላ ሕፃን አይደለሽም። አሁንም ቢሆን ሌላ ነገር የሚያረግ ከሆነ እመኝኝ፣ እኔ መጥቼ ሌላ ነገር ላረግ እችላለሁ። በቃ ማድረግ ያለብሽን ነገር አልነግርሽም ከዚህ በኋላ። በቃ ማድረግ ያለብሽን ነገር አድርጊ። ምንም ስነ ስርዓት የሚባል ነገር የሌለው ልጅ። ኧረ ብቻ ግን ፋሚሊንም አስደበርናቸው። በጣም ይቅርታ ጋይስ፣ በጣም ይቅርታ። እየተፈጠረ ላለው ነገር በጣም ይቅርታ። አላቅም እኔ ምን አይነት ሲቹዌሽን ላይ እንዳለን አላቅም። ብቻ ኤኒሃው ግን በጣም ይቅርታ ጋይስ። እወዳችኋለሁ። ብቻ ምንም ማለት አልችልም። እወዳችኋለሁ።